ጉራጉይ ፈካን በመስቀል ገባን በመስቀልዮ ሁዮ የጉራጉይ ሰብ አንዋ ገና በቃ በልቤ ኮራሁባችሁ። እንደገና ደግሞ በጣም አስደስታችሁኝ በጣም ልቤ ሞላ ብዬ አልላችሁም፣ አላሞግሳችሁም። በጣም አሳፋሪ የጉራጉይ ማህበረሰብ በእውነት አሳፋሪ። በቃ በስራ ጎበዝ ነው፣ ገንዘብ አያያዝ ጎበዝ ነው ይባላል። ጉራጉይ አሁን ምን ብርቅ ሆኖብህ ነው በጭቃ ያ የመሰለ መኪና እያንከራተትከው? መንገዱ ጭቃ እንትኑ ኮረኮንች መኪናው ያሰቃያችሁ በጭቃ። አገር ቤታችን ይኛ በጣም በጉራ አዲስ አበባ ዙሪያ ላይ በደንብ ስራ እየሰራን ነው፣ በደንብ ገንዘብ እያገኘን ነው፣ ቆንጆ መኪና እንገዛለን። ግን አገራችን እንደዚህ ጭቃ ነው፣ በጭቃ ነው እንደዚህ የምንገባው ብላችሁ ለማሳየት ነው ወይ? አሁን ብርቅ ነው? አታፍሩም? አሳፋሪ ነገር ነው እኮ የምታደርጉት። እውነቴ እኮ ነው፣ አሳፋሪ ነው። አሁን በጭቃ እንደዚህ ጭቃ ውስጥ ገብታችሁ አባቶቻችሁ፣ እናቶቻችሁ፣ አያቶቻችሁ፣ ወንድሞቻችሁ፣ ዘመድ አጋሮቻችሁ በሙሉ በዚህ በጭቃ እንደዚህ ክረምቱ በሙሉ ሲሰቃዩ አንድ ቀን መተህ አሁን ገና የመስቀል በዓመት አንድ ጊዜ ገብተህ እናትህ ያዘጋጀችውን ቅቤና ወተት ጠጥተህ ለመመለስ የ10 ሺህ ብርና የ20 ሺህ ብር ስጋ ገዝተህ ገብተህ ለመናገር እዚህ የምትነፋውስ ጉራህ፣ እዚህ የምትነፋውስ ፍርምባህ የት አደረግከው? አታፍርም? ደግሞ መንገዳችን ይሄ እንዴት ተሰቃይተን ገባን። ስቃይህ ያንተ ምን ስቃይ አልበዛብህም? የእናትና የአባትህ ነው ስቃይ የበዛባቸው። አንተ የጉራጉይ እናት እኮ ውሃ ተቸግራ ስንት ኪሎ ሜትር ሄዳ ነው እኮ ውሃ ቀዳ የምትመጣ። እውነቴ እኮ ነው። አሁን ግን የመስቀል በሃይላንድ ይዘህ ሄደህ የእናትህና የአባትህ የዘመዶችህ ሆዳቸው ልታባባ የሃይላንድ ነው የምንጠጣው ብለህ ሃይላንድ ውሃ ይዘህ ልትሄድ ሃይላንድ ልታጠጣቸው። አንተ ስትሄድ ሃይላንዱ ይተውታል፣ እዛው የምንጫቸው ውሃ ይጠጣሉ። የወንዛቸው ከከብት ጋር የተቀላቀለ ሽንት ከብቶች የሚጠጡት አብረው ተጋፍተው ከከብት ጋር ይጠጣሉ፣ ከጅብ ጋር ይጋፋሉ ሌሊት። አንድ ውሃ ለማስቆፈር በጣም ትንሽ ብር ነው ወንድሜ፣ እውነቴን ልንገርህ። አንድ ትንሽ ብር ናት ውሃ ለማስቆፈር። 50 ሎሚ ለአንድ ሰው ሸክሙ ነው ይላል አማራ ሲተረትር 50 ሎሚ ያን ሰው ሸክሙ፣ የ10 ሰው ደግሞ ጌጡ ነው ይላል።